ገመቹ ባየን እንደግ እና እስከሆነች ድረስ ተጨንቃለች ልክ እሷ ስትወርድ ስትሄድ እንሂዳለች ወይዘሮ ፋጡማ ሙክታር በዚህ መታ ነበረች አፍሪሳ ፖሊስ ጣቢያ ልጅ የተሰረቀብኝ ብላ ወደኛ ጋር መታ ነበር አብቲቷ የቀረበች በ27/10/2017 ላይ ቀኑ ነበረ በቦታው ላይ አብቲቷ ስታቀርብ እኛም ደግሞ ያንን ለማጣራት እሷን ጠያየቅን ከሳፒያን ሆስፒታል እንደመጣው በታክሲ እንደመጣው የባጃጅ በአፍሪሳ አካባቢ አሸዋ አካባቢ ላይ ሴቲዋን ሂጂ ሙዝግዚ ተብላ በዛው ልጄም እቃየም አጣውላ ወደኛ ጋር መጣና አብቲቷ አቀረበች እኛም ደግሞ ከመነሻ ነው የተነሳን ኬት አካባቢ ልጇን ይዛ እንደመጡና ወደ አሸዋ እንደመጡን ከሳፒያን ሆስፒታል ጀምሮን እዛ አካባቢ በአካባቢ ያሉት መረጃ ሰብስበን ይዘን መጥተን ከዛ በኋላ ወደኛ ጣቢያ ተመልሰን ነው ያጣራን ይሄ ህፃን 1 ወር ያልሞላ 9 ቀኑ ነው ከዛሬ 10 ቀኑ ነው የሚሆነው የዛን ዕለት ደግሞ ገና 3ኛ ቀኑ ነው 4ኛ ቀኑ ነው አራስ ነበረች ህፃኗ ስሟ ደግሞ አያን ሳላህ ሙሳ ህፃኗ ገና የጨቅላ ህፃን ነች ያንን እናት እስከሆነች ድረስ ተጨንቃለች እኛም ደግሞ በአካባቢ ያሉት መረጃ አጣርተን ህፃኗን እንድትገኝ በፍጥነት እነኚህ በባጃጅ የተወሰደ ነገር ከአካባቢ መነሻው ከየት ሆስፒታል እንደተወሰደ ስላለ ሳፒያን ሆስፒታል ማከል ቦታው ዘቦቹን አገኝተን ፍንጭ ነገር ባጃጅ የተወሰደ በቁጥሩም አገኝተን ያንን መነሻ አድርገን ከዛ በኋላ ስልኳን የደወለችበት ከዘበኞች አጣርተን አገኝተን እሷ ምንም ስልክ የላትም እቃም ስለተወሰደባት በዛ ነው መነሻ አድርገን ስልኩ ያንን ስልኩን አጣርተን ስናገኝ በቴክኖሎጂ አሁን በዋትስአፕ ላይ ፎቶን አገኘ ሰራይቋል እሷ ደግሞ ስሟ ደግሞ ባባሊዮ መሐመድ ሰኢድ የሚባል እሱን አገኘና በአማካኝነት በዛ ተነስተን በአካባቢ መርማርሳ ነው የተወሰደብኝ ብላ ነው እሷ ነው የተናገረች መርማርሳ ነው ሲቲዋ የምትገባው ስለዚህ ምንድነው ላንቺ የሆነሽ ይሄንን መውሰድ የሰረቀች የቻለበት ምክንያት ምንድነው እኔ ሆስፒታል እያለው ብቻ የነበርኩኝ ማንንም ዘመዴም አልነበረም ከጅቡቲ መጥቼ ነበረ በዛ ባልዬ ደግሞ በጅቡቲ ነው ያለው እኔም ደግሞ እዚህ ቦታ ላይ ምንም ዘመድም ስለሌለኝ እዚህ ያለን በሆስፒታል መጣ እኔ ጋር ለመርዳት እንደመጣች ጥሩ ሆና ፊቷን ተጠርጣሪያው ደግሞ ዛህራ የምትባል ነች ስሟ ከዛ አናገረችና ምን ልርዳሽ ባለ ጅቡቲ ነው ያለው ስለዚህ ምንም ገንዘብ የለኝም እና ስልክ ይሄንን ችግር ለምን እደውልልሻለሁ አናግርሻለሁ ብላ ነው በዛ አታላ ነው ያናገረች ከዛ በኋላ ብርም ተላክሎታል እኔ ችግር የለም ከኔ ጋር ትሆናለሽ ችግር የለም ልጁም አሳድግልሻለሁ እንደገና ደግሞ ልጁም እረዳሃለሁ ብላ አታላ ከሆስፒታል አውጥታ ወደ አሸዋ አካባቢ እንዳለች ሂጂ ሙዝ ገዝተሽ ነይ ታይዘን አብረን እንሄዳለን ባጃጃም ወጣ እንደወረደች ጥላ ሄደች ተጠርጣሪዋ ደወለችልኝ ሄድኩኝ ጤና ጥበቃ ሄድኩኝ አናገረችኝ ወለድኩ አለችኝ ወለድኩ እንኳን ደስ ያለሽ አልኳት እዛ 1000 ብር ይዛል ስትለኝ 1000 ብር ቤንዚን ልምቀዳበት ነው አልኳት በቃ ቤት ሲኔት ተጣጣለሁ ስትለኝ አውጥቼ ሰጠዋት 1000 ብር ከዛ በኋላ በቃ ከሰዓት ደውልልሃለሁ አለችኝ ተነስቼ ወደ ስራ ሄድኩ ስራ ሰርቼ 9 ሰዓት ናምን ጉዳይ ሆና ደወለች አቤት ሰላት እና መጡ ለሁለት ወጣው ልጁን ይዛለች እቺኛው እንደውም እኔ ባለ ልጅ አልመሰለችኝም ሰራተኛ ነው የመሰለችኝ
ይዘው ለሁለት ወጡ እንትኑን ተቀበልኳት አስገባው ልብስ ነበራቸው ልብሱን አስገባሁኝ ገቡ መንገዴን ቀጠሉ አሸዋ በመጣን ሰዓት ብር ሰጠቻት ለትኛዋ ማለት ነው ብር ሰጣት ሙዝና ብርቱካን ግዢ አለቻት ያው በቃ እዛ ጋር ነው ግዢ ብርቱካን ያው እናልኳት እኔ ፖሊስ እንደ ትራፊክ ቦታ ላይ ስለሆነች መንገድ ላይ ያዝብዬ ቆም ልክ እሷ ስትወርድ ስትሄድ እንሂዳለች እንሂዳ እንዴ ቆይ ትምጣ እንጂ ልጅቷ ቤቱን ታውቀዋለች ምንድነው የምታወራው እንሂዳለች ቤቱን ታውቀዋለች አየ ወደ ቤት ፋጥማን ቡታር ናኛ አخማና ባስት ማና አخመራና ባስቴ ማና ኸየተይሳ አና ኡልማስ ተይሲሳ ማለይኒ ኸይሰኔ ጅራ ማለገ ኸይ ባንክ ባፍኔቲ ማና ሲኸነ ነብረተይሳ አችቦ ደግዜ ጀጀባቴ ጀቡቲ ሲዴፊሳ ያተ አከስናኘት አክቲቪቲ ወን ቤት ነው ይዱራል ወደም በይ bilbilan je mana khama khaysa acho mana waxa tay wolbarte okay mana khama khaysa wolbarte bilbilana bilbilte jar sakhiyas na dubbisiste foto ilmoti yalle erge jar sakay jawuti jira silki sitin karte foto ilmoti jar sakay berkechu ayye akas achibodo mal sinje achibodo mana khaya demna anam mana si khanna nanjet afiyo saniti matin kedi kunam ta kachina tu roita achidam nabiran turre dawwale meef male warra kanyaarar jira fajjan garate ni dufna nanjani si to addanu mure fo selkes fude khote male ni dufna nanjani wita namu sisi diate anatu ma buya lama nabira bunte achu giram sura achubodo hospitala sabarte nabafte sisi asuna fidde muza burtuqana biti nanjat shawara ayye bajaj kafte khochist am atis amanteji ujin gare si manasi demda Somalia tunda genya gana mana itu manjalati. Waitan ashwat bideti muze biteti gasibuktes. Waitan bayar kau tidak ada itu. Mana bakam beo, mana isim beo. Atau gud maksud bagaiman? Ane gumam boe bajaj kutenga boe kofe baka ifwalal. Gud namni sedir mata. Tarafite tinta kerufte orna kast. Jolle nama purna gote tapi asa nagarsi saatnya ni asna fida. Akas. Wanjur polisi apa itu? Polisi media akan sih kan? Polisi asina fudani nama nu dadabani mana aku mana guys ini aci foto isi argan ma lakko isi argan aci ma isi foto isi bahasa ni mueddinin na bahasa ni jadi aci daima ke buya mereka buya arkan buya sadi bodan arkan buya afrafa na fide galgala daima kan aku ada tena fasi jalan hatam ni buya afrafa itu akan ni mire daima ke argan sedang ni amma ka gammachu bayan ndag ma goin daima kan makai anju bakti ayyan imbase ayyan ga ayyan sulti umarat siar kunti di emboin sani pun mantan yang hoji polisi kayaknya ga ordo pitch mata isi kalati gara-gara tuan gara-gara jadi medalnya ke siar gejira ni akan galat ya fatani bayan galatom pat እኛም ደግሞ ይሄን ምርመራ ስንቀጥል ከዛ በኋላ ሌሎች እዛ ያሉት አካባቢዎች ዘቦችን ያሉት እንደገና ደግሞ ባለባጃጁን ይዘን አምጥተን ራሳቸው መሰከሩ አው ሷና ብራ ነበረች ከዚህ ስትወጣም መውጫ ወረቀት ምሷን ይሰጠች ይዛ የሄደች ምሷ ነው ባለባጃጁም ደግሞ በቦታው ድረስ ሲያደርሳት ይጅና ሙዝ ግዚ ስትላትም ስታወርድም አይታለች አይታለሱ ከዛ በኋላ ደግሞ እንሂድ ብላ ይዛ ሄደች ለኔ ራሱ 1000 ብር ተቀበለችና ዛሬ ተቀመጣጣለው 1000 ስጠኛለች በብድር ሰጥቼ እስካሁን ድረስ እኔም ደግሞ ያንን 1000 ብሩን ስጠይቅ እስከ ቤት ሲመላለስ የለችም እየተባለ እያመላለሱ ነበር ከዛ በኋላ ደግሞ ፖሊስ ሲጠራኝ ምንድነው ዛሬ የባለቤቱ ባጃጅ ነው እኛም ደውለን በዛም ማካይነቱ ልጁን ፊቱም ስለማይታው ቁጥሩም ስላላገኘን ከዛ በኋላ ባለቤቱ ጋር ሲንደውል በዛም ማካይነት በራሱ ጊዜ መጥቶ ያንን የመመስከሩ ያለው ነገር ሁኔታ ነው ያስረዳው ሴትዋ ደግሞ ይሄ ነገር ምንም ሽምቅቅ ብላ እኔ አልሰረኩም በማለቷ መጀመሪያ እኔ ችግር ያለብኝ አለመውለድ ነው ብላ ነው የተናገረች
እኛም ሰናባብል ስናናገር አለመውለድ ስላለ ከባሌ ጋር ስላለ ያንን ህፃን በመውሰራ በማለታ በራሷ ጊዜ ነው የተናገረች። ያንን ደግሞ እኛም አይተን የምናጣራው ነገር አጣርተን አገኝተን በዛው በምርመራ እንዲጣራ ሁሉም ነገር በቀጠሮ ላይ እንዳለች ይሄን ይመስላል። ልጅ መሰረቁን ምናምን ያወቅኩት ጣቢያ ተደውሎ ስጣራ ብቻ ነው። እኔ ይሰረቅ ምንም አላቅም። ከዛ ድረስ ጣቢያ ደውሎ ጠራኝ። ጥላውን ይባላል 3491 አዎ ጥላውን በላይ ይሸቴ አዎ ጣቢያ ትፈልጋለህ እንዴ? በኔ ባጃጅ ስርቆት ተጀመረ እንዴ ስለው አረ ብርቱ ጉዳይ ነው ቶሎ ናት ይለኝ። ሮጬ መጣሁ። አላደርኩም። ጠዋት ነው ያለኝ። እንደውም እኔ አሁን ነው መጣላል። እንደዚህ የምትባል ልጅ ካንተ ጋር ጭና ልጅ የሰረቀች እኔ ልጅ የሰረቀ አላየሁም። በርግጥ ግን እንደዚህ ተደውሎ ጠርታኝ ጭኛለሁ። ልጥራላ አለኝ። ጠራት። ከውስጥ አወጣት። ታውቃታለህ ወይ ሲለኝ አዎ አውቃታለሁ ዛህራ ትባላለች አለ። እቺን ሳይሆን ተጠርጣሪዋ እዛ መጣች። እንዴት ነው ታዲያ ያለውን ሂደት ንገረኝ። እንደዚህ ሰርቃ እኮ ነው እንዴ እኔ ወለደች አለችኝ እንጂ በፍጹም እርጉዝቱን አትሁን አላቅም። የማውቀው ነገር የለም። እዛ በኋላ በቃ ይሄን እንትኔን ሰጣውኝ ቃሌን ሰጣው እዚህ። እዛ በኋላ ያለው ይሄ ነው። የፖሊስ ጥረት በርግጥ በእጅ ሊመሰገን ይገባል። እንደዚህ እናትና ልጅ መገናኘቱ እንደምታዩት በጣም መሬት ስማ ነው ልጇን አቅፋ ያታመችው። እኔ በጣም ደስ አለኝ። ግን የዛኔ እኔ እንጃ የሷ ልጅ በፍጹም አልመሰለኝም። በፍጹም ግን ይሄ ነገር እንደዚህ ነው ብሎ ሲናይ የዛን ቀን እሷን ሳያት እኔ ራሴ ማልቀስ ነው የቀረኝ። ለምን የልጆች አባት ነኝ፣ 2 ልጆች አለኝ። ይሄ ደግሞ በህይወት ውስጥ በትምህርት ውስጥ ነገ በኔ በሚባለው ነገር ነው የተፈጠረውና በጣም ከባድ ነው። እና ፖሊስ በዚህ አጋጣሚ ጥሩ ስራ እየሰራ ነው። በጣም አመሰግናለሁ።